እንግዲህ ተከታታዮቻችን ካቶሊክ ግቢ ተገኝተናል። ዛሬ ቆቦ ከተማ ላይ የኬጂ ተማሪዎች ሶስተኛ ዓመቶች ተማሪዎች ምረቃ ላይ ነን። አሁን አንዳንድ ተማሪዎችን ለማናገር እስኪ ዞር እንበልና ኢንተርቪው እናደርጋቸው። እስኪ የጤና ይስጥልኝ፣ እንደምን አለሽ? እንኳን አደረሰሽ። ስምሽን አስተዋውቂ። ቤዛዊት ደሳለ። ኬጂ ስንት ነበርሽ? ተመራቂ ነሽ። ስንተኛ ወጣሽ? አንደኛ። ጎበዝ ልጅ። በዚህ አመት በቃ አንቺ ነሽ የዚህ ትምህርት ቤት ኬጂ 3 ተመራቂዎች አንደኛ ወጣችሁ ማለት ነው። ኦኬ። እና እንዴት አየሽው? ያጠናሽ ነበር? ኦኬ። ቤተሰቦችሽ ያስጠኑሻል? በጣም አሪፍ። ምን መሆን ትፈልጊያለሽ ወደፊት? መምህር። በጣም መምህር እንዴት ወደድሽው? ከሌሎች ሙያዎች ለዶክተር አለ እንዴት ወደድሽው? ነው አይደለ? በጣም አሪፍ። እሺ አይዞሽ። እሺ እኔ በርቺ። ደግሞ ቀጣይ አመት ያው አንደኛ እንደምትወጪ ተስፋ አለኝ። አግኝሻለሁ። እሺ ጤና ይስጥልኝ። እንዴት ነህ? ስምን አስተዋውቀኝ። ደሳለ ጌታሁን። አንደኛ ስትወጣ እኮ ያየኋትኝ መድረክ ላይ አይቻታለሁ። በጣም ደስ ይላል። እና ምን ተሰማህ? በጣም ደስታው ነው። ትክክል ነው። ልጅ ያው አንደኛ ደረጃ ስለወጣች በጣም ደስ ይላል። ስለዚህ ወደፊት በዚሁ እንድትቀጥል ጥረት ታደርጋለህ ማለት ነው። አንተ እንደ ወላጅ ያው ምን ማድረግ አለብህ? ማበረታታት፣ ከቤት ያው አንዳንድ ጥናቶችን መከታተል፣ ጥናቶችን ተከታትሎ በስነ ስርዓት ማስጠናት። እሺ አመሰግናለሁ። እሺ አስተዋውቂኝ እስኪ ራስሽን። እሺ ሰላም ተባባለሁ። የቤዛዊት እናት። ቤዛዊት አንደኛ ወጣች። ምን ተሰማሽ? በጣም ደስ ብሎኛል። ኦኬ እኛም ደስ ብሎናል። እና በቃ እያገዝሻት ነበር አይደል? አዎ በጣም እንድታነብ ምናምን። ኦኬ በጣም አሪፍ። በቃ አላማዋን እንድታሳካ እኛም መልካም ምኞታችንን እንገልጻለን። ተንከባከቧት። እሺ እናመሰግናለን።